አሜን። ኢየሱስ ለዘላለም ዓለም አረ ለጌታ ክብር ይሁን። እግዚአብሔር መስካሪ አድርጎኛልና ሊመሰክር መጥቻለሁ። አሜን። የሚሆነው ነገር ሲያጣ የማይሆነውንም ይሆናል። ጌታ ይባረክ። አሜን። ልጄ ታመ፣ የመጀመሪያ ልጄ ታመ፣ ቤት ውስጥ በጣም ስቃይ አይተን ነበር። ምንድነው የታመመችው? ጭንቅላቷ ላይ ሙሉ ጸጉሯ ላይ ብጥ ብሎ ወጥቶ ፈርጦ ሙሉ ጭንቅላቷ ይገማል። ወላጅ አባት እንጂ ጠጋ ማለት ሌላ ሰው ጠጋ ማለት አይችልም። በጣም ይገማል። ብዙ ነገር መግል ወጥቶ ጠብጠብ እያለ ወደ ሌላ ሰው እንዳይት በሻሽ እንዲሁ አስረ ነው ቤት ውስጥ የምትቀመጠውና እኔ ጤና ባለሙያ ነኝ። ሐኪም እንግዲህ ብዙ ነገር ይመረምራል፣ ብዙ ምርመራ ያደርጋልና ጎግል ሰርች እያደረግ ኬዙንና ምን ማኔጅ እንደሚደረግ እያየው ነበርና ብዙ ትግል አድርጌያለሁ። ከኔ የተሻሉ ሰዎችን እያማከርኩ ነበር። የምናደርገው መድኃኒቶች ሁሉ ምንም ለውጥ አላመጣም። መጽሐፍ ላይ ያስችል በባለ ብዙ መድኃኒቶች ጋር ሄደ ገንዘቧን ጨርሰ ወደ ኢየሱስ መጥተህ እንደተፈወሰች መጽሐፉ ላይ በደንብ አድርጌ ውስጥ አድርጌ አንብቤ ነበርና አጋጣሚ ሰይጣን እያዘገየኝ ወደዚህ እንዳላመጣ ሲከለከለኝ ነበርና አጋጣሚ ተጠቅሜ ወደዚህ ከኔ ጋር መጣች። ልክ እንደመጣች እዚቹ መሀል ላይ ተቀመጥነው። እኛ ግን ጭንቀት የነበረው ጸጉሯ ላይ የወጣው ይባል ስለነበረ ነው። ግን ሌላ ጠላት ያዘጋጀው ሞት አልፏል። አልሞትም ባይ አልሽና አልሞትም ማለች። ከዛ ያ የሞት መንፈስ ወድቆ ሄዳ አሁን የሚታየው ጤንነቷ በጣም ከነበረበት የተሻለ በትምህርቷም ጎበዝ ነበረች። አሁንም በጣም ጎበዝ የሆነ ጸጉሯ ድሮ ከነበረው በላይ ሰው ሁሉ እንደው ምን ድረስ ስለነበረው ይላጭና ሌላ ጸጉር ይበቅላል መድኃኒት ለመቀባትም አይመችም እየተባለ ነበርና አይ ጸጉሯ አይላጭም ብለን እዚህ መጣን። እዚህ ጋር ቃል ወጣ፣ ሞት ተባረራ። ከዚህ ዘይት ይዘን የሄድነውን ነገር ሐኪም እንደሚያዝ መድኃኒት ጠዋትና ማታ እያደረግን ነበር። ማታ ያደረግነውን ጠዋት እየታጠበች ማታ ያደረግነውን ጠዋት እየታጠበች አንድ ምልክት በሌለበት ንጹህ ናት። ሃሌሉያ! እኔ እናደረገ ጌታ ይባል። አሜን። በእውነት ፈውሱ